ስለሚያቃጥል ምናምን እኮ አይደለም። ሲኦል ውስጥ እግዚአብሔር የለም። እንደ ቤተክርስቲያን አስተምሮ እግዚአብሔርን ማወቅ ማለት ምን ማወቅ ነው? አሁን ግሮሰሪ ቤት ጧጧት መዝሙር ይከፈታል። የጥፋተኝነት ስሜት እንዳይሰማው እኮ እኔ እኮ ራሴን ዝቅ አድርጌ ነው ካልክ ከፍታ ላይ ነህ ማለት ነው። ከሩቅ ሆኖ መከተል አያዋጣም። አቴንዱ ፍተዳይ ለመዳን ቅርቦቹ ቤተክርስቲያን ውስጥ ያለን ሰዎች ነው። ብዙ አባቶች ሁሉ የሚናገሩት ነገር እኛ ዓላማችን ጥሩ ክርስቲያን መሆን አይደለም፣ ባዶ ክርስቲያን መሆን። የሆነችን እርጉዝ ሰልፍ ላይ ምናምን ማስቀደም ትትና ነው ብዬ አላስብም። በቃ የመኖር አንድ አካል ነው። ሌሊታችን የእግዚአብሔር አልነበረም፣ ግን ማለዳን ከእግዚአብሔር ጋር መጀመር አለብን። ምክንያቱም ያለ እግዚአብሔር ማዋል ስለሚያስፈራ። አንተ ልብስና ጫማ ስትቀያይር በአንድ ልብስና በአንድ ጫማ ስንት ዓመት የቆየው ሰው አንተን አይቶ እግዚአብሔርን ያማራል። ስላንተ ብሎ ጦርነት ሊነሳ ይችላል ዓለም ላይ በቃ የሆነ አንተ እንድታየው፣ ግን ኮንሽስ ካልሆንክ አታየው። በአንዲት ልጅ ሱሳይድ ምክንያት ዋና የኬዙ ዋናው ሰው ሆኜ ማለት ነው ተጠያቂው። ሶሻል ሚዲያው ክርስትናን ፋሽን እንዳያረገው አትፈራም? አንተና እግዚአብሔር ምን ጋር ተዋወቃችሁ? በደንብ እንደው ነፍስ ውስጥ ያው ከልጅነት ነው እንደየሰፈርህ የሚወሰን ይመስለኛል። እና እኛ የነበርንበት ሰፈር በጣም እግዚአብሔር ሲረዳን እንዳልኩ እግዚአብሔር ረዳት የሆነኝ ከዛ ጀምሮ ነው ብዬ አስባለሁ። ረጅሙን እድሜን ሙሉን ማለት ይቻላል ኮንሽስ አይደለሁም። አሁን ከሰንበቴት ውጭ ያለው ላይፌ ብዙ ትዘይሬ ሰንበቴት ውስጥ ቆይተናል እና እሱ ነው በቃ እየሰራን በጣም አስቸጋሪ ሰው ነበርኩ። የመጀመሪያዎቹ የሰንበቴት 2 ዓመት በጣም አስቸጋሪ ልጅ ነበር። በጣም አስቸጋሪ ተማሪውን አለቃ አድርገው የሚያስተካክሉበት መንገድ አለ አይደል? ልክ እንደዛ ነው። እግዚአብሔር እንዳንተ ሀሳብ ውስጥ በየቦታው የሚለያይ አምላክ ነው። ኦኬ። ወይ ደግሞ ሁለት የታመሙ ሰዎች አንዱ ሐኪም ቤት ውስጥ የሚኖር ሰው ነው፣ አንዱ ከሐኪም ቤት ውጪ ሆኖ የሚኖር ሰው ነው። እና እንዴት እንደዚህ አይነት በሽታ ይዤ የሚተላለፍ በሽታ ይዤ ሐኪም ቤት የተባለ የተባረከ እና በጣም የተመሰገነ ቦታ ላይ ይገኛለሁ ለማለት ነው። እና በሽተኛው ሐኪም ቤት ምን ትሰራለህ ብሎ መጠየቅ በጣም ሞኝነት ነው፣ ቢያንስ ነው። እና ከሩቅ ሆኖ መከተል አያዋጣም። አቴንዱ ፍተዳይ ለመዳን ቅርቦቹ ቤተክርስቲያን ውስጥ ያለን ሰዎች ነው። ክርስቶስ አንድን ውርስ ያድነው ከፈወሰው በኋላ ምን ይታያል ሲሉ ሸንበቁ ይታየኛል አሉ ሲወዛወዝ። ጌታ ኮንፊቱ ያለው ከዛ ድጋሚ ዳበሰው አሁን ሲለው አሁን አንተ ነው። እና የምር ወዶ ስላዛሰንከው ይሄ ስላዘነብህ ብለህ ይቅርታ የምትጠይቀው ሳይሆን ፈርተህ የቤተክርስቲያን አገልግሎት ላይ የሆነ ኃጢአት የሆነ ተሸክመህ ማገልገል በጣም ከባድ ነው። ኃጢአት ሌሊታችን የእግዚአብሔር አልነበረም፣ ግን ማለዳን ከእግዚአብሔር ጋር መጀመር አለብን። ምክንያቱም ያለ እግዚአብሔር ማዋል ስለሚያስፈራ። እኔ አሁን ለምሳሌ ዛሬ ከአባት ወይ ከእናት ጋር ጣልተህ ብትመጣ ፊት ልክ አይሆንም። ምን ነው ይላ ምናምን እግዚአብሔር ጋር ሰላም ሳትሆን ግን ኖርማል ነው። ዲፕታውን እየተሰማ አይደለም ማለት ነው። እና ኢፌክት የሌለው እግዚአብሔር አስበው እስኪ ማይደብርህ አስበው። አሁን ንስሐ ያልገባን በጣም ብዙ ሰዎች አለ፣ ግን ኖርማል ነው ላይፋችን። ምንድን የተፈጠረው ላይ አሁን ሰው እግዚአብሔርን ማወቅ የምትለው ህይወት ውስጥ ለመግባት ግዴታ ምንኩስና ውስጥ መግባት ወይ በጣም የሆነ ጭምት የሆነ መንፈሳዊ ውስጥ መግባት እንዳለበት ይሰማዋል። እኔ ሰው በጣም መረዳት ያለበት አሁን ባለህበት ሙያ ውስጥ ክርስቶስን ማግኘት ትችላል። እያንዳንዱ ለምታረጋቸው ለምትወስናቸው እኔ እናንተን ቁጭ ብለን እያወራን አይደል? ለምንድን ነው? እሺ ስለማን ነው? ያ ባይዘ እንድትጸድቅም እንደሆነ ጊዜ ላይ በጣም ጎብዛል። እንዲተው ያረጋል። ይተዋል ሰይጣን በጣም ይሄንን ሜትዱ በጣም የሚገርም ነው። ይተውሃል በቃ እና እንደ ድሮ አይጫጫንም። ተነሰ ጸሎት ታደርጋለህ፣ ሌሊት ልትነቃ ትችላለህ። ከዛ ረጃጅም መንፈሳዊ ስብከቶች ስታዳምጥ እንደ ድሮ አታዛጋም፣ እንቅልፍ አይመጣም። ቤተክርስቲያን ትሄዳለህ። ከዛስ መዝሙር ስትሰማ ታለቅሳለህ። እንደ እንባ ደግሞ የሚሸውር ነገር የለም እና ታለቅሳለህ፣ ልብ ይነካል። የምር የእግዚአብሔር ቸርነቱ ትዝ ይልሃል። ጥሩ ነው፣ ግን ትቶ ነው አንዳንዴ ማወቅ ያለብህ ነገር እና ለምን ከዚህ ጠረጴዛና ከዚህ ህንፃ ላይ መውደቅ የትኛው እንደሚጎዳ ታውቃለህ። ደሞር በጣም ከፍ ባልክ ቁጥር ሪስኩ እየጨመረ ነው የሚመጣው። ስለዚህ አንዴ ያሳይሃል። ሰው ራሱን ማወቅ ካልጀመረ ወይም ደግሞ ምን ያህል እንዳመመው ካላወቀ ሐኪም ቤት እንደማይሄደው ሁሉ ከእግዚአብሔር መራቅህ እና ደግሞ ይሄ ኖርማል ብለህ የጠራው ህይወት እንዴት እንዳጎሳቆለ ሪላይዝ ካላረከው እንዴት ትቀርበዋል? እና ያቺን በምንድነው የሚሰጥ? አሁን ለምሳሌ እንዲህ ድረግ አዲክሽን ላይ ምናምን ያሉ ሰዎች በምንድነው የምታየው? ትንሽ ጉልበት ስለሚሰጣቸው ትንሽ እና አታስተውሎ ምን እያደረገህ እንደሆነ ስትተው ነው የምታውቀው አይደል? ልክ ያንን ለአንድ ቀን ሲተውት ምን እንደሚያደርጋቸው ሳይሆን ደንግጠው ይመለሳሉ ወደዛ። እና ሱስ ነው በቃ የሆነ ጧጧት መዝሙር ለምሳሌ አሁን ግሮሰሪ ቤት ጧጧት መዝሙር ይከፈታል።
ለምን እንደሆነ ግራ የሚያጋባኝ የጥፋተኝነት ስሜት እንዳይሰማው እኮ ኦኬ ቤተክርስቲያን ሂደት ሳልመ መምጣት ወይ ጸሎት ማድረግ ምናምን እንደዛው ከሆነ መቼም አድንም እንደዛው ነው የምትቀጥለው እና ያ ስሜታዊነቱን ከፍ ያደርገዋል የሆነ ጊዜ ደግሞ እንባ ይሰጣል እንድትሰበር ያደርጋል ወጥቷል በቀላል ነው ለሰይጣን ይሄ ብዙ ቦታ ተናግሮ ያለው ለዚህ ኦዲየንስ ለማቅረብ ያክል ትራያንግል ነው እና ጫፍ ትራያንግሉ ጫፍ ላይ እግዚአብሔር አለ በዚህ በኩል ሰው አለ በዚህ በኩል ደግሞ አንተ አለ እና እግዚአብሔር እንዲያደርግልህ የምትፈልገውን ነገር ክሎክዋይዝ ነው የሚመጣው ወይ አንቲ ክሎክዋይዝ አላውቅም ብቻ እግዚአብሔር እንዲያደርግልህ የምትፈልገው ነገር አንተ ለሰው ማድረግ አለብህ እግዚአብሔር ነው ለሱ እንዳደረግከው ቆጥሮሉ ለአንተ የሚያደርግልህ ማለት እና እዚህ ህግ ሁሉ ፍጻሜ ፍቅር ነው ባልንጀራ እንደራስህ አድርገህ ውደድ ሰውን ይቅር ካላልከው እኔ ደግሞ ይቅር አልልህም ያለ እግዚአብሔር ይሄ እውቀት ነው ባይዙ ቤተክርስቲያን አለ ምናምን የሚል ሰው እኮ የለም እዛሁን እንዴት ነው ንስሐ ገብቼ የሚቆርበው እዚህ ሀገር ገብቷል ስንት ቤተክርስቲያን አለ አቅራቢያ ያለ ምናምን የሚል ያለ ሰው ይመስላል እንደዚህ አይነት ድልስ ይመጣል እንደዛውም እዚህ ሀገር ሆነ እንደዚህ አይነት ነገር ይሄ ልብ ውስጥ ከሚሰማ መደንገጥና መዝለል ምናምን ውጪ እዚች ጋር መታሰባት ሐሳብ አለች ስለዚህ እግዚአብሔር ፈቃድ የተገለጠበት ቅዱሳት መጻሕፍትን በማንበብህ ቃለ እግዚአብሔርን በመማርህ ቃለ እግዚአብሔር ራሱ ሚዛን ይሆናል ተመልከቱ በኋላ ተመለሰች ቤተክርስቲያንና እንዴት ነው ምናምን የሚለውን ስታወራኝ 8ኛ ክፍል ያለው ቅዱስ ዮሐንስ አፈወርቅ መጽሐፍን ሳነብ ሁሌ ጸሎት ካረጋችሁ በኋላ ከጸሎት በኋላ የሚሰማ የሆነ እርጋታ መንፈስ አለ አይደል እሱ መንፈስ ቅዱስ ነው ይላል ምንድን ነው የሚያወራው ይሄ ደግሞ ብዬ ትቼው ነበር አልኩና ወደዛ ቤተ እምነት ከሄደሽ በኋላ ያ ስሜት የለም እውነትም ከጸሎት በኋላ የሚታጣ ክርስቶስ የለም እነሱ ጋር ሰፈር የምታረግለት የት ነው የምትለው ክርስቶስ የለም እና ለከያ ስሜት የለም ያቺ አረፍት ነገር ከ2 ዓመት በኋላ ነው ትዝ ያለቻት ከ2 ዓመት በኋላ አንድን ሰው ከመንፍቅና ወደ ቤተክርስቲያን መልሶ ለምንድን ነው የሌለው ለካ እውነት መንፈስ ቅዱስ የለም እውነተኛው እምነት ይሄ አይደለም ያ እየተሰማኝ አይደለም የሚለውና ለእመቤታችን የሚገርም ግጥም ጽፌ ልነግር አልችልም ላይኩን ነው የምልህ በቃ ሰው ሼር አደረገው ምናምን እኔ አልሄድኩም ማርያም ቤተክርስቲያን ቀንም ማታም አልሄድኩም በቃ በእኔ ቤት ውስጥ ለውስጥ ደርሻለሁ ተሳልሜ መጥቻለሁ በዋይሮ በኩል ብዬ ነው መሰለኝ አልሄድኩም እና ራሴን መንፈሳዊ የሚመስሉ ግን ያልሆኑ ጉዳዮች ላይ ያስኩት በዛውም ንስሐ ይሆናል ብዬ ነው ለብዙ ሰው እንዲጠቅም ብዬ ነው የሆነ ነገር ስለ እግዚአብሔር ስለ ጻፍክ የሆነ ነገር ስለ እግዚአብሔር ስላልክ ምንም በቃ የሆነ ጊዜ ስትቆጥር ምንም ነው ያልጠቀምከው ምንም ነው ያላደረግከው በቃ ሰው ነበርና ሰባኪ ነው እና እድሜ ዘመኑ እንደዚህ ስሜት ተሰምቶት አያውቅም ያው ይጽፋል ያነበበውን ያስተምራል እና አንድ ቀን ሲጸልይ የሆነ ብርሃን አየ ሰማይ ተከፍቶማ ለመጀመሪያ ጊዜ ቢወጡ ማስታወሻውን ወጥቶ መጻፍ ጀመረ ጠፋ እድሜ ዘመኑን አለቀሰ አላገኘውም ያንን ነገር ማትናገረው ህይወት አለ እሱን ሚሳውት አታርጉ ነው ምለው እና ሁሉን ነገር ሼር መደረግ የለበትም ሚዲያው ምናምን ምዞረው የምርም ዲዘርፍ ስለማረግ ምናምን እንደዛ ተሰምቶኝ ይመስላል አይሆንም አብዛኛው መምህራን በታያቸው እንደዛ አይደለም ግን የክርስቶስን ክብር መናገር ለኛ ክብር ስለሆነ ነው ግዴታም ስለሆነ የተደረገልህን ነገር ለሰዎች ማድረግ ግዴታ ነው እንድትመጸውት የተጠየቀው ገንዘብና ልብስ ምናምን ብቻም አይደለም ቁሳዊ ጉዳዮችም አይደለም ተስፋህንም ነው ጸሎትህንም ነው ገብቷል ለሰው ሼር ማድረግ ያለብህ እኔ የአቡነ ሺኖዳ መጽሐፍ አለ አንድ ነፍስ የወደደችውን አያችሁትን የሚል መጽሐፍ ለሁሉም ሰው ነው ሪኮመንድ ማድረገው እንደውም ቻናሌ ላይ ቴሌግራም ቻናሌ ጀመርኩት እሱ መጽሐፍ በማንበብ ነበር በሳምንት 3 እያነበብኩና እንዴት ሰው እንደቀየረ አብረን ያለቀስን የጨረስነው መጽሐፍ ማለት ኮዲንስ ጋር እሱ መጽሐፍ ነውና ቅድም እንዳልኩት ዘ ኮንፌሽንን ስታነበው ገባሉ አውግስቲን እንግዲህ 30 40 ምናምን አመት በዝሙት ምናምን የኖረ ሰው ግን ፈላስፋ በጣም ዲፕ የሆነ ሰው በዝሙት ውስጥ ቢኖርም በኃጢአት ውስጥ ቢኖርም ግን በእያንዳንዱ ዲቴል ነገር ውስጥ ክርስቶስን ሲፈልግ የኖረ ሰው እና መጽሐፉ ዘ ኮንፌሽን ኑዛዜ ነው የሚለው ወደ ቅድስና ህይወት ከገባ በኋላ የሂፖ ሊቀ ጳጳስ ከሆነ በኋላ የጻፈው ብታምነኝ ባታምነኝ ከህፃንነቱ ጀምሮ እስከዛ ክርስቶስን እስካገኘበት ቅጽበት ድረስ እያንዳንዱ ቀን ትዝ እያለው እያንዳንዱ ስሜት የሆነ ጊዜ 7 ዓመት ላይ ሻወር ሲወስድ ትዝ ብሎታል እሱ ውስጥ ክርስቶስ እንዴት እንደነበር ትዝ ይሏል ያስደንቀኛል እኔ በጣም ህፃን እያለሁ ጌታው እኔ መናገር በማልችልበት ጊዜ
ጀርባዬን አሞኝ ስንፈራፈር እናቴ ግን ጡት የፈለኩ መስሏት ስትሰጠኝ ነበር። አንተ ግን ታቅ ነበር ያኔ ይላል። አስቧል። አሁን ይሄንን ያስገርመኛል በጣም። በ10 ምናምን ዓመቴ ሻወር ስወስድ አባቴ አይቶ ለአቅመ አዳም መድረሴን አይቶ ደስ አለው። ግን ያኔ የሞት መንገዴን እንደጀመርኩ ቢያቅ ኖሮ ጌታዬ አንተ ግን ስትጠብቀኝ ነበር። ለእናቴ ያንን ምክር ልክ እንደዛ ካለኝ በኋላ ሲላት አባቱ ለእናቱ እንደዛ ሲላት እሷ ግን ወስዳ ልጄ እንደው ከሴቶች ጋር ምናምን ብላ መክረዋለች። እና በእሷ በኩል ግን እንዲህ ብላኝ ነበር። መለስ ብትል እያንዳንዱ ነገር ውስጥ አለ ክርስቶስ። እያንዳንዱ ነው የምልህ። በጣም የሚፈለግ አምላክ ነው። በጣም የሚያሳመም አምላክ ነው። በዛው ልክ ፔን አለው አልዋሽም በጣም እና ቅዱሳን እኔ እንዴት እንዳለፉት ይሄንን ጊዜ አይገባኝም። ምክንያቱም ፍቅር ነው። ጌታን በጣም ከልባቸው ይወዱት ነበር። አንተ አሁን በጣም የምታፈቅረው ሰው በቃ ሎንግ ዲስታንስ ሪሌሽንሺፕ ብላስ ግን በጣም ከምትወደው ሰው ነው ማቀፍ ትፈልጋለህ፣ ማግኘት ትፈልጋለህ፣ ድምጿን መስማት ትፈልጋለህ፣ ግን የለችም። የሆነ የሌለ ነገር ማፍቀር ታውቃለህ፣ ግን ኤግዚስት እንደሚያደርግ ደግሞ የምታምነው እና ፍቅር ደግሞ እንዴት እንደሚያም ታውቀዋል። እና በቃ ተስፋ ሊያስቆርጥ ይችላል ይሆን ሳለ ጌታ ደግሞ ህይወቶች ሲኖር እኔ አሁን ሰዎች መረዳት የማይችሉት ህመም ብዬ የማስበው ተስፋ መቁረጥ አለመቻል። በጣም እኮ ከባድ እኮ ጊቭ አፕ ማድረግ ፈልገህ መተው ፈልገህ እያመመህ አትችልም። ማን ነው ህይወት ላይ ቢባል እናቴ ምናምን ትላለህ አይደል? የሆነ ወይ ደግሞ ባለቤቴ ምናምን ትላለህ። ጌታ ነው። ዝም ብለህ ሰዎች ይጫወቱ ዝም ያልክበት ምክንያት ክርስቶስ ሲሆን ማለት ነው። የሆነ ሀሳብ ውስጥ ሄደህ ሳይሆን ክርስቶስ ነው። እና ግቢ ምናምን ያልኩ ያቺ በደንብ እሷ አሁን አንተ ግቢ ውስጥ አንድ ሰው በጣም ዲፕረስድ ሆኖ እያለቀሰች ምናምን ብታይ ወይ ያው ከፍቅረኛዋ ጋር ጣልታ ነው ወይ ግሬድ ነው ወይ ፋሚሊ ኢሹ ነው። ላይክ አይዘልም ከዚህ ኤክስተርናል ነገር። የክርስቶስ ፍቅር ነው ብለህ ልታስብ ትችላለህ። ኤግዚስት ያደርጋሉ እንደዚህ አይነት ሰዎች፣ እንደዚህ አይነት ወጣቶች እና አሉ ህይወታችን የምርም ያየናቸው ክርስቶስን በዛ ልክ የወደዱት የቀረቡት ሰዎች አሉና ያ የመድኃኒዓለምን ስዕል ታውቀዋለህ የሚያንኳኳው ውዴ ክፈቺልኝ እያለ የሚያንኳኳው እና ቅዝቃዜ በጣም አስቸግሮታል። ቆሟል፣ ዝናብ ደብድቦታል። እና እሷ ምክንያቷም እንደነበር ታውቃለህ። ቀሚሴን አውልቄያለሁ እንዴት ለብሳለሁ? እግሬን ታጥቤያለሁ እና አንተ ጋር ለመምጣት ለመክፈት ሲሄድ በሩን እቆሻለሁ። በቃ ይሄ ነበር ምክንያቱ። ረጅም ጊዜ ቆይቷል። እና አንዴ ግን እጁን እንትን አድርጎ ለመክፈት ሲሞክር አየችውና በቃ የመራን በቃ ውስጧ ተነካ። ከዛ ድምፁ ጠፋ። የሆነ ሳለ ተነስታ ለብሳ ስትከፍተው ውዴ ግን የለም አለች። የለም በሩ ላይ እና ልብሷንም አልለበሰችም ጫማዋንም አላረገችም። ገብቷል። ያኔ አሁን እግዚአብሔርን ላለመቅረብ ስትሰጠው የነበረው ኤክስኪውዝ የምርም ምንም እንደሆነ የምትረዳበት ቀን ይመጣል። የሚለምንህ ክርስቶስ አሁን ብዬድክበት ሁሉ እሱ እንዳለ አብሮ እንደሆነ እንዲሰማ ያደርኩት ጸጥ የሚልበት ቀን ይመጣል። ያኔ አንተ ነህ ፍለጋ የምትወጣው። ከባድ ነው የሚሆንብህ። ያቺ ሙሽራ ነፍስ የወደደችውን አያችሁትን እያልሽ መፈለግ ጀመረች። ወንበዴዎች አገኟት፣ ደፈሯት፣ ደም በደም አድርጎ ቁስለኛ አድርጎ ጣሏት። ግን በመንገዳችሁ ከነገራችኋት ውድህ በፍቅር ታማለችና ተመለስ በሉት እያለች ትጮህ ነበር። ህመም አለው አየህ። የሚፈልገን ክርስቶስ በፈለገ ልክ የማትፈልገው ከሆነ የምታጣበት ቀን ይመጣል። እና ያቺ ነገር እኔን ታስፈራኛለች በግል እግዚአብሔር ተሳስቶ ላይን ጥቀሻ ያህል ነው የምልህ ዊዝን ሰከንድ አይኑም ቢያነሳ ዓለም ላይ ያለ ሰው ሁሉ እንደሚሞት ታውቃለህ። ሰይጣን በቅጽበት ሰዎቹን ይገላቸዋል። ንስሐ ሳይገቡ በቅጽበት ነው የምልህ ይገላል። ሲኦል ላይ ሊያይ ስለሚፈልግ ማለት ነው። እና እንደ ሰጎን አይን ተሳክሎ የሚጠብቅህ እግዚአብሔር አለ። ከዛ አስቀድም እንዳልኩ ቅድስና ነው። እግዚአብሔርን ኤክስፒሪየንስ ማድረግ ያለብህ የሆነች የተለየች መንገድ አለችና በዛ ሊስብህ የሚታገል ክርስቶስ እንዳለ አትርሳ። ጌታን ፈልጎ ባለማግኘት ውስጥ የምትታመሙ ህመም የሆነ ቅርፊትህን እየነቀለልህ ነው። ጥሩ ቆዳ እየሰጠ ነው። አንተ አታውቀውም እንጂና የሌለ ነገር እየፈለክ ያለ ይመስላል። ስታገኘው ግን ነፍስ በጣም ደስ ይላታልና እሱ ነው የሚሻል። እንግዲህ ሰው እንደዚህ ሀውቱ የሚለውን ነገር በተለይ ኤክስተርናል የሆኑ ነገሮችን ያውቃቸዋል እኮ በቃ ጸሎት መጀመር፣ መንፈሳዊ ተግባራትን ማድረግ፣ ንስሐ መግባት፣ ስጋው ደግሞ መቀበል፣ ቶሎ ቶሎ ማድረግ። ይሄን ያላደረገ ሰው አለ ብዬ አላምንም። ከሌላችሁ ይሄ ነው መንገዱ። ምን የተለየ ነገር ነው? የንስሐ አባት ከሌለ ንስሐ አባት ያዝ። ከዛ ንስሐ አባት ይነግሩሃል ማድረግ ያለብህ። በዚህ ጄኔሬሽን ላይ ያለው ወጣት ያላስተዋለው ነገር የኢንቫይሮንመንት ጉዳይ ነው። ኢንቫይሮንመንትን ነው እየመሰልክ ያለው። ካልወጣህ አትወጣም ማለት ሰው ንጹህ ሊሆን ይችላል። ኃጢአትም ጽድቅም ምናምን የሌለበት ሊሆን ይችላል። እኛ ግን እንደዛ መሆን አንችልም።
አካባቢ ያለን ሰው ነው አስተዳደግህን ማህበረሰብህን ልቆርብ ስታስብ ልትሞት ነው እንዴ ምናምን አረጃህ እንዴ ምናምን መች 70 ዓመት ሞላህ ምናምን የተባለ ሚል ማህበረሰብ ውስጥ ነው ያደግነው አብዛኞቻችን። ከታበይክ እኔ ያልሳሳትም ምናምን ካልክ አትመለስም መቼም አትለወጥም። እና ያን ደግሞ ሀምብል እንዲያደርግህ ስብራቶች ይመጣሉ፣ መድከም ይመጣሉ። ለዛ ነው ታግለህ ቅድም ሴጣን የሚተውህ አተዋል አላልኩም? ከፍ ከፍ ያልከው በራስህ ብቃት ስለሚመስልህ ስትወድቅ ትሰበራለህ። እና ሁሉን በቃ ልክ እንደ ቅዱሳኑ አለመቻልህን ለእግዚአብሔር አሳልፈህ መስጠት አለብህ። እኔ ያንተ ነኝ እንደፈለግህ አድርገኝ ማለት አለብህ። ሁሉን ነገር ጊቭ አፕ ስታደርግለት ክርስቶስ ራሱ ይሰራብሃል።